ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም እንዴት አመሻችሁ ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። እንግዲህ የዓለማችን ወቅታዊ ጉዳዮች በየቀኑ በየሰዓቱ በየደቂቃው እጅግ ተለዋዋጭ ከመሆናቸው የተነሳ ዓለማችን ከፍተኛ ውጥረትና ስጋት ውስጥ በመግባት ላይ ትገኛለች። ነገር ግን ለእኛ ለክርስቲያኖች ምንድን ነው ይሄ የሚያሳየን ብለን ራሳችንን ከጠየቅን ይህ የማንቂያ ደወል እንደሆነ የሚጠቁም ነው። ስለዚህ የማንቂያ ደወል ደግሞ ስንሰማ ራሳችንን ማዘጋጀት እንዳለብን አመላካች ስለሆነ እንደነዚህ አይነት መረጃዎችን ስንሰማ በቀጥታ ራሳችንን መፈተሽ እንዳለብን ከወዲሁ መጠቆም እንወዳለን። ውድ አድማጮቻችን፣ እንግዲህ መስመር ላይ ፓስተር አለማየሁ ነሞ ይገኛል። ከእሱ ጋር ደግሞ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ተመልሰን መተናል። ውድ አድማጮቻችን፣ መስመር ላይ ፓስተር አለማየሁ ነሞ ይገኛል። በቀጥታ ከሱ ጋር ወደምናደርገው ውይይት እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው ይልቃል? እግዚአብሔር ይመስገን ደህና ነኝ። እንግዲህ የዓለማችን ወቅታዊ ጉዳይ እጅጉን በጣም ውስብስብና እንዲሁም ደግሞ በጣም አደገኛ ሁናቴ ላይ እንዳለ እያስተዋልን እንገኛለን። የሚገኙት መረጃዎችም እንዲሁ በየቀኑ በየሰዓቱ በየደቂቃው ተለዋዋጭ ከመሆናቸው የተነሳ የቱን ከየቱ መርጠን ማስተላለፍ እንዳለብን ራሱ በጣም ግራ አጋቢ እየሆነ መጥቷል። እጅ ላይ እስኪ አንድ መረጃ እንዳለ አውቃለሁ። እስኪ ያንን መረጃ ለአድማጮች ብታጋርልኝ። አዳዲስ ነገር ምንድን ነው? አዳዲስ ነገር የሌለው ማለት ይቀላል ይመስለኛል። ምክንያቱም አሁን ላይ በየሰዓቱ የሚለቀቁ ዜናዎች እጅግ አስገራሚና አስደንጋጭም ናቸው። እንግዲህ በትናንትና ምሽት ዋይት ሀውስ የአሜሪካ ዋይት ሀውስ ቃል አቀባይ ማምሻውን መግለጫ ለጋዜጠኞች ሰጥተዋል። እንግዲህ በዚህ በሰጡት መግለጫ ውስጥ ያነሱት ነገር በሁለት ሳምንት ውስጥ ኢራን በኒኩለር በኩል የምትወስነው ነገር ከሌለና ማለት እንግዲህ ወደ ውሳኔ ማትመጣ ከሆነ ማለታቸው ነው፣ አሜሪካ ወደ ጦርነቱ እንደምትገባ ተናግረዋል። እንግዲህ ጋዜጠኞች ብዙ ጥያቄ አቅርበውላቸዋል። በዚህ ጥያቄ ውስጥ እንግዲህ አንዱ የተነሳው ምንድን ነው? በምን መልክ ነው የምትገባው? ሌሎችስ ጦርነቱ ከጀርባ ላይ ከኢራን ተከትለው ቢገቡ ምንድን ነው ይሄ ነገር ወደ ዓለም ጦርነት ወደ ሶስተኛ ዓለም ጦርነት አያመራም ወይ? ዶናልድ ትራምፕ ሶስተኛው ዓለም ጦርነት እንዳይቀሰቀስ እየተከላከልን ነው ብለው ብዙ ጊዜ ሲናገሩ ነበርና ከዚህ ጋር እንዴት ይታያል የሚለውን ነገር አንስተዋል። እንግዲህ የተመለሰው መልስ ምንድን ነው? ኢራን ፈጽሞ የኒኩለር ባለቤት እንድትሆን እኛ አንፈቅድም የሚል ነው። ቁርጥ ያለ አጠር ያለ ነው። ከዚህ አንጻር አምባገነን የሆነውን የአያቶላውን መንግስት ለማውረድ ነው የምንገባው የሚል ነገር አለ። ለማውረድ እንገባለን የሚል ነው። እንግዲህ ይሄ ነገር ደግሞ ቀላል ይሆናል ተብሎ አይገመትም እንደ ኢራቅ። ምክንያቱም በኢራቅ ጊዜ ራሽያ የነበረችበት ሁኔታ ሁላችንም እናውቃለን። እንደዚህ የፈረጠመ ነገር አልነበራትም። ቻይናም እንዲህ የፈረጠመ ነገር አልነበራትም። ኢራንም የዋዛ የምትባል ሀገር አይደለችም። እንደው በቀላሉ ዝም ብለህ በእርግደህ የምትገባ ለማውረድ እግረኛ መጠቀም አለብህ።
የእግረኛ ጦር ለመጠቀም ደግሞ ምንድን ነው የምታደርገው? ቤት በኩል ነው የምገባው ካልክ በኢራቅ በኩል ነው ልገባ የምትችለው፣ ወይም በጆርዳን ወይም በኢራቅ በኩል ነው የምትገባው በአብዛኛው። ይህንን ለማድረግ ደግሞ በጣም ቀላል የሚሆን አይመስለኝም። እንግዲህ ይህንን ወደፊት የምናየው ነው። በሁለት ሳምንት ጊዜ ውስጥ ምን ይፈጠራል፣ ምንድን ነው የሚከሰተው የሚለውን የምናየው ነው። እንግዲህ ምንድን ነው አንዱ ሰፊ ሽፋን የተሰጠው ቢቱ የሚባለው ቦምብ ጣይ አውሮፕላን ምሽግ ደርማሽ ወይም ደግሞ ቦስተር ቦምብ ነው የሚሉት። ምንድነው እስከ 60 ሜትር 70 ሜትር ነው ሊገባ የሚችለው ያ ቦምብ እና ይሄ ቦምብ ገብቶ በመቆየት እዛ ውስጥ ፍንዳታን በማስነሳት ከዛ ገጸ ምድር ላይ ያለውን ነገር በሙሉ ማውደም የሚችል ቦምብ ነው። ነገር ግን አሁን ምንድነው የተፈራው? ራሳቸውም አሜሪካኖቹም የፈሩት ነገር አለ። ኢራን የኒኩለር ጣቢያዎች በአብዛኛዎቹ ከ100 እና ከ90 ሜትር በታች ናቸው። በአብዛኛዎቹ ምድር ውስጥ ያሉት እንደገና ደግሞ ከተራራ ስር ናቸው። ለመሰርሰርና ለመምታት ላያገኙት ይችላሉ የሚል ስጋት አለ። ራሳቸውም የአሜሪካ ወታደራዊ ጠበብቶችም ይህንን ጉዳይ አቅርበውታል። ይሄ ስጋት አለ። እንግዲህ እንደተባለው ይሆናሉ የሚለውን የምናየው ነገር ነው። አንዳንድ ባላየነው ነገር ቀድመን መናገር አንችልም። አንዳንድ ሀገሮች አረብ ሀገሮችም ሆኑ አንዳንድ ሌሎች ሰላማዊ የሆኑ ሀገሮች ጦርነቱን ለማስቆም ትልቅ ርብርብ እያደረጉ ነው ያለው። ነገር ግን አሜሪካ መርከቦቿ ያው ዳጎ ጋርሻ ደሴት ላይ አሉ፣ መካከለኛው ምስራቅ ላይ አሉ። እንግዲህ አውሮፕላኖቹ ከዛ ተነስተው ነው ሊደበድቡ የሚችሉት። ይሄ ውጤት ያመጣሉ። ውጤት ካላመጣ ደግሞ ለአሜሪካ ትልቅ ውድቀት ነው የሚሆነው። በጣም ከባድ ነው። ሌላው ደግሞ እዚህ ጋር አንድ ሰው የሚረሳው ነገር አለ። ቅድም ቀን ላይ የቀን ዜና ላይ አንስተነዋል። የራሽያ 200 የኒኩለር ጠበብቶች እዛ አሉ። ማብላያ ውስጥ እየሰሩ ነው ያሉት። ራሽያ ዜጎቿን የማትጠብቅ ይመስላል? በፍጹም አይሆንም። ስለዚህ ነው ብዙ ጊዜ አንዳንድ የመከራከሪያ ሀሳብ ስታነሳ ለምሳሌ በቀን ላይ አላነሳሁትም ፑቲን ከተጠየቁትና እነዚህን ዜጎች ለማውጣት አላሰባቸውም ስንል አናወጣቸውም፣ ስራቸውን ይቀጥላሉ ነው ያሉት። እና ይሄ ትንሽ ጠንከር ያለ ነው። ሌላው አሜሪካ ወደዚህ ወደ ጦርነቱ የምትገባ ከሆነ በትናንትናው ዕለት ሰሞኑን በተከታታይ ፓኪስታን እስራኤልን በኒኩለር እንደምትመታ ተናግራለች። ይሄ ራሱ ስጋት የሚፈጥር ነው። ምክንያቱም አያቶላውን ሲያወርዱ ወይም ደግሞ ኢራኑ ምድር ሲገቡ ዝም ብሎ የሚቀበሏቸው አይመስለኝም። እነሱም ያደርጉታል ብዬ አላስብም። ለማስፈራራትና ጫና ፈጥሮ ኢራንን ወደ ጠረጴዛ ለማምጣት እየተደረገ ያለ እንትን ይመስለኛል እንጂ ይሄ ከባድ እንደሚሆን ይታወቃል። ምክንያቱም ፓኪስታን በግልጽ ነው እየተናገረች ያለችው። እና እንግዲህ ሌላዋ ቻይና ነው። ቻይና እና ራሽያ ምክክር አድርገዋል። ቀንም ላይ ለመናገር እንደሞከርኩት ምክክር አድርገዋል። እስካሁን የተነጋገሩትን ነገር ይፋ አላደረጉትም። ነገር ግን በጣም የሚገርምህ በትናንትናው ዕለት ከራዳር ተሰውሮ አንድ የቻይና አውሮፕላን ኢራን አውሮፕላን ማረፊያ ተገኝቷል እና የጦር መሳሪያዎችን ይዞ መግባቱ ታውቋል። እዚህ ጋር አንድ ነገር ልንገርህ፣ በጣም የሚገርም ነገር። ባለፈው እኛ ትንሽ ዘግበነዋል። ኢራን ወደብ ላይ ኮንቴይነሮች ፈንድተው ነበረ
እነዚህ ኮንቴነሮች እነዚህን ሱፐርሶኒክ ሚሳኤሎችን ለመቀመም የሚረዱ ማቴሪያሎች ናቸው ወይ ማዕድኖች ናቸው። ነዳጆቹ ራሱ አቀጣጣይ ነዳጅ ይባል እንጂ ማቴሪያሎቹ ነዳጆቹ ራሱ አላት። የራሷ ጠበብቶች ይሰሩታል። እሱን ግን ምንድነው እነዚህ ከፊት ለፊት ላይ የሚገጠሙ ፈንጂዎች መስሪያ ናቸው። እነዚህ መስሪያዎች የቻይና መርከብ ይዛ መጣ ስታራግፍ መርከቡ መምታት አልፈለጉ። አሁን አንድ በጣም እንድታውቅ አንተም የምፈልገው እስራኤል ከቻይና ጋር እና ከሩሲያ ጋር ጦርነት ውስጥ መግባት አትፈልግም፣ አይፈልጉም። ናትናኤል ይህም በግልጽ ነው የተናገሩት። ለዚህ ነው አሁን ትናንትና አውሮፕላኑን መምታት ይችሉ ነበር፣ ግን አላደረጉትም። ምክንያቱም የቻይና ንብረት ተመታ ማለት ቻይና ቀጣዩን የምትወስደው እንደ ንብ ነው የምትወራው። ይህንን ያውቁታል እነሱ። ስለዚህ አውሮፕላኑ ገባ፣ አራገፈ፣ ተነስቶ ነው የወጣው እና ይህ ደግሞ የሆነው ዢ ጂንፒንግ ከፑቲን ጋር ከተነጋገሩ በኋላ ነው ይህ ተግባር የተከናወነው። እና የብዙዎች ጥርጣሬና ሐሳብ ምንድነው ከቻይናና ከሩሲያ ዘመናዊ ሚሳኤሎችን ጭኖ እንደመጣላቸው ነው የሚነገረው። ስለዚህ ጦርነቱ አሜሪካ ዛጋ በማክሸፍና በተለያየ ጦር መሳሪያ በማቅረብ ትረዳለች። ቻይናና ደግሞ ሩሲያ እዚህ ጋር እያቀረቡ ይረዳሉ። አሜሪካ ዘላ ስትገባ እነዚህም ዘለው ይገባሉ። ይሄ ደግሞ ፍጥምጥም ይሆናል። ሌላው ደግሞ አንድ ዓለማችን እብድ እንዳለ እወቅ። ኪም ጆንግ በትናንትናው ዕለት ሚሳኤል አስወንጭፏል። ይሄ ባላስቲክ ሚሳኤል ዋሽንግተን እና ኒውዮርክ ሊደርስ የሚችል እንደሆነ ተናግሯል። ስለዚህ ይሄ ሰውዬ ደግሞ ከማድረግ የማይመለስ ነው። በትናንትናው ዕለት ራሱ የተናገረውን ነገር ልንገርህ ከራሱ አንደበት። አሜሪካ በዚህ ጦርነት የምትገባ ከሆነ እኛ ኢራንን ደግፈን አሜሪካን እንመታለን ነው ያለው። ለዚህ ነው ዶናልድ ትራምፕ 2 ሳምንት ያራዘሙት። አሁን አገኘኸው አይደለ? 2 ሳምንት የተራዘመበት ብዙ መረጃዊ ጥናቶች ከተደረጉ በኋላ ነው። ገብቷል። እንደ ሳዳም ሁሴን ጊዜ አሜሪካ የበላይ ልትጫወት የማትችልበት ደረጃ ላይ ነው የደረሰችው። ለዚህ ነው እኮ 2030 ላይ ኒው ወርልድ ኦርደር ይሆናል። የዓለም የበላይነትን አንድ አገር ወይም 2 አገር ከሚይዘው ይቀየራል የሚባለው እኮ ለዚህ ነው። አዎ። እና ስለዚህ አሁን ላይ አሜሪካ ጥቅሟን ነው የምታስጠብቀው። የእሷ ጥቅሞች እስካልተነኩ ድረስ ይህን ጦርነት አስፈራርታም ምን ብላም ዲፕሎማሲያዊ ጫናም አድርጋ አረቦቹንም ተጠቅማ ኢራንንና እስራኤልን ወደ ድርድር ማምጣት ነው የምትፈልገው። ይሄ ነው የሚሆነው ብዬ ነው ማምነው እኔ። ምክንያቱም አሁን ብዙዎች የሚሰጡት ትንታኔ አሜሪካ ትገባለች፣ እነዚህ ትሆናለች። ዓለምን አሁን አልተረዱም ማለት ነው። እነዚህ ሰዎች ዓለምን ሊረዱ ቢችሉ ኖሮ እነ ቻይና እኮ የዓለም ግዙፍ ቁጥር 2 አሁን ወደ ቁጥር 1 እየተሸጋገረ ያለ ግዙፍ ኢኮኖሚ ነው። ተመልከት እኮ ዶናልድ ትራምፕ በቻይና ላይ 145 ድረስ አድርሰው መጓዝ እኮ አልቻሉም። ወዲያ ወደ ድርድር ነው የመጡት። ታውቃለህ 30% እንዲሆን ነው የተደረገው። ያንንም ደግሞ ፍርድ ቤቱ አገደ። እኛ ሚዛን ነው መስራት ያለብን። ስለዚህ ይሄ ጉዳይ ወደፊት የት ይደርሳል፣ እንዴት ይሆናል የሚለውን ነገር በሂደት እንመለከተዋለን ብዬ አስባለሁ። የእግዚአብሔርን ቃል እስቲ እንካፈልና
የዛሬ ምሽት መረጃችንን በዚሁ ነው። ሌሊት ላይ ወይም ደግሞ ድንገታዊ ሰበር ካለ በመሃል የምንመጣ መሆኑን ልናሳውቃችሁ እንወዳለን። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። እንግዲህ እግዚአብሔር አምላክ እኛን የመረጠበትን ሐሳብ በዚህ በዘመን ፍጻሜ ሁሉን ለመጠቅለል እንደሆነ ቃል ላይ ተመልክተናል። እንግዲህ እንደ ፍቃዱ ነው እኛ የተመረጥነው፣ የተወሰንነን፣ በእግዚአብሔር ተመርጠናል፣ የተመረጥነን። የተመረጠ ሰው ደግሞ የመረጠውን ያከብራል። የተመረጠ ሰው ደግሞ የተመረጠበትን ሐሳብ ያገለግላል። የተመረጠበትን ሐሳብ ይዞ ይጓዛል። የእግዚአብሔር በጎ ፍቃድ በእኛ ውስጥ እንዲገለጥ እግዚአብሔር ወዷል። ኤፌሶን ምዕራፍ 1:5 ላይ ምን ይላል? በጎ ፍቃዱ እንደወደደን በኢየሱስ ክርስቶስ ሥራ ለራሱ ልጆች ልንሆን አስቀድሞ ወሰነን ይላል። ልጅ መሆን እኮ በጣም ከባድ ነው። ሰው እኮ በዚህ ምድር ላይ እንኳን የአንድ ባለጠጋ ልጅ ሲሆን እንዴት እንደሚሆን እናያለን። እኛ አንድ ባለጠጋ ልጅ አይደለንም። ሰማይንና ምድርን የፈጠረ የፍጥረት ሁሉ ባለቤት የሆነ ሁሉን የሚገዛ ያለ የነበረ ለዘላለም የሚኖር አምላክ ልጆች ነን። የዚህ ውድ አምላክ ልጆች ነን። ስለዚህ ልጆች ደግሞ የአባታቸውን ፈቃድና ሐሳብ ያደርጋሉ። የአባታቸውን ድምፅ ይሰማሉ። የአባታቸውን ፈቃድ ያደርጋሉ። ከአባታቸው ጋር ኅብረት ያደርጋሉ። ከአባታቸው ጋር ይተሳሰራሉ። ልጅነት ይህ ነው። ሮሜ 8:29ም ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል ይላል? ወስኗል ብሎ ይናገራል። ወስኗል ብሎ ይናገራል። እና ልጅነት በጣም ቀላል አይደለም። እና ሮሜ 8:30 ላይ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው ይላል። የከበረ ሰው ወደ ውርደት አይሄድም። ዛሬ በቤተ ክርስቲያን የምናየው ይሄ ነው። የከበረ ቦታ ሆነው ወደ ውርደት የሚሄዱ፣ ውርደትን የሚመኙ ምድር ናፋቂዎች፣ የአፈር አገልጋዮች። እግዚአብሔር የሰማዩን ክብር የሰጠን የሰማዩን መንግስት እንድናገለግል ነው እንጂ ነገ ተጠቅልሎ ወደ ዳድ ሊጣል ወደ እሳት ሊጣል የሚችለውን አፈር እንድናገለግል አልተጠራንም። ለከበረ ነገር በዚህ ዘመን አስነስቶናል። እነሆ በእኛ ዘመን ልጁ ኢየሱስ ክርስቶስን ሲገለጥ ልናይ፣ ሲገለጥ ልንመለከት ጫፍ ደርሰናል። ስለዚህ እኛ ዝግጁ ልንሆን፣ ሌሎችንም ልናዘጋጅ ይገባል። ከአፈር ጋር ከምድር ጋር ከዓለም ጋር ያለንን ጨዋታ ልናቋርጥ ያስፈልጋል። አይጠቅመንም፣ አያንጽም። ለዚህ ነው ጳውሎስ ኑሮ ይበቃኛል ማለትን ከጌታዬ ተምሬአለሁ አለ። ከጌታ የተማርነው ምን ይሆን? እሱ አምላክ ሆኖ ሳለ የባሪያ መልክ ይዞ ከወረደ፣ በሰው ምሳሌነት ከተገለጠ፣ እኛስ እስቲ ይህንን ሁላችንም ራሳችንን እንጠይቅ ወገኖች። ያለቀ ዘመን ላይ ነን ያለነው። ያበቃ ዘመን ላይ ነው ያለነው። በተጠናቀቀ ዘመን ላይ ነው ያለነው። ጫፍ ላይ ነው የቆምነው። ጫፍ ላይ ድንገት ፊሽካው ሊነፋ ይችላል። እንዲህ አምናለሁ። ቤተ ክርስቲያን በመከራ ውስጥ እንድታልፍ እግዚአብሔር ይፈቅዳል ብዬ አላምንም። የተዘጋጀችውን ሙሽራ ግን ይነጥቃታል ብዬ አምናለሁ። ከመከራ ከጨለማ ይታደጋታል ብዬ አምናለሁ። ስለዚህ ለዛ ዝግጁ ነን ወይ?
ንጥቀት ቢመጣ ዛሬ ቢሽካው ቢነፋ እንሄድ ይሆን ወይንስ ምድር ላይ እንቀር ይሆን? ይህንን ለራሳችሁ እንድትጠይቁ ተዋለሁ። እግዚአብሔር አምላክ ሆይ ይህን ዕድል ስለሰጠን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በዚህ በዘመን መጨረሻ የልቦናችንን አይኖች እንድታበራ እጠይቃለሁ። ወደ ማስተዋል እንድንመለስ እግዚአብሔር ሆይ የሚጠፋውን ስንከተል እንዳንጠፋ እንዳንከስር እንድትረዳን በኢየሱስ ክርስቶስ ስም እጠይቃለሁ። መልካምነትህ በሰው ልጆች ሁሉ በተለይም ልጆቼ ብለህ በጠራሃቸው በደም በዋጃቸው ባጠብካቸው ባጸደቅካቸው ባከበርካቸው በእነሱ ላይ ይገለጽ ዘንድ ለትውልድ መዳን ምክንያት እንሆን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላክ ሆይ በነገር ሁሉ እርዳን። ክብሩ ላንተ ይሁን። ስለሰጠን ጊዜ ሁሉ ተባረክ። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አገልግሎታችንን ደስ ባላችሁ በልባችሁ እንደሞላው እንድትደግፉ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። እንግዲህ እግዚአብሔር ቢረዳን ምሽት ላይ አዲስ ነገር ካለ ወደ እናንተ ብቅ እንላለን። ሌሊት ላይ ከሌለ ደግሞ በነገው ዕለት 2 ፕሮግራሞች ይኖሩናል። የቀን ዜና ፕሮግራም ይኖረናል። ከ12 ሰዓት ላይ ደግሞ የቀጥታ ስርጭት ይኖረናል። በእነዚህ ፕሮግራሞች እንገናኛለን። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ስላመጣህልን የህይወት ቃል እግዚአብሔር በብዙ እንዲባርክህ ምኞቴ ነው። እውነት ነው። እንግዲህ ዓለማችን በኃያላኖች መዳፍ ስር ብትወርቅም በተለይ ደግሞ እጅግ አሳሳቢው የሆነው ነገር ደግሞ ከፊታችን የተደገሰው የ2030 የሚባል አጀንዳ አለ። የተባበሩት መንግስታት አሁን ላይ ድምፁ ቢጠፋም በዛን ሰዓት እንግዲህ ለአውሬው ምቹ የሆነ መንገድ ጠራጊ ይሆናል ተብሎ ይታመናል። በዛን ጊዜ እንግዲህ ይህ አምባገነን የሚነሳበት ወቅት ስለሆነ ቅዱሳን እጅግ አስፈሪ የሆነው በዚህ አምባገነን ወይም ደግሞ ሐሳዊ መሲህ በተባለው መዳፍ ላይ መውደቅ እጅግ አሳሳቢ ስለሆነ ነገር ግን የኃያላን ኃያል የነገስታት ንጉስ የጌቶች ጌታ ወደ ሆነው ኢየሱስ መዳፍ ላይ የወደቀ ሰው በምንም ታምር በዚህ ሂደት ውስጥ ሊያልፍ አይችልም። ስለዚህ እኛም አበክረን የምናስተላልፈው መረጃና መልእክት በዚህ ዙሪያ ያጠነጠነ ስለሆነ ቅዱሳኖች ባካችሁ ጥንቃቄ እንድታደርጉ ዕለት ዕለት ህይወታችንን መስመር ውስጥ በማስገባት መቅረዞቻችንን በመሙላት ዝግጁ እና ንቁ ሆነን እንድንጠባበቅ እግዚአብሔር ቸርነት፣ ምሕረት፣ ጸጋ ከእያንዳንዳችን ጋር እንዲሆን የምጽአቱ አዋጅ ነጋሪ እጅጉን ይመኛል። ለዚህ ምሽት እንግዲህ ይዘን የመጣነው መልእክት እንዲሁም ደግሞ መረጃውንም አጠናክሮ ይዞልን የመጣው ፓስተር አለማየሁ ነሙ ነው። ከእሱ ጋር በጋራ በመሆን እንሰናበታችኋለን። ነገ የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ የምንገናኝ ይሆናል። የቀጥታም ስርጭት ማምሻው ላይም ይኖረናል። ዝግጁ ሆናችሁ እንድትጠባበቁ ወዲሁ ማሳሰብ እንወዳለን። መልካም ጊዜ ይሆንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ